የኢትዮጵያው ንስር የቁራሌው ብሎግ ይላል አባቴ። በጧቱ ተነስተን በራችንን እንዘጋና ቁርሳችንን ለመብላት አመናው ብለን ወደ ብርጣሉ ሻይ ቤት እዚህ ቤት ሻያቸው ይቆያል ብለን ካዘዝን በኋላ ዳቦ በሻያችን መጣ። አንዴ ከማጥቀሴ ሻይ ወለቀች። አረ የዘንድሮ ዳቦ ግን ምን ጉር ነው አልኩኝና ተነስ አመናው ላይ ብዬ ስወጣ እዛ ጋር ልው እየመጣ ነው። ገዢዎችና ቦድ ደንብ ያርግብህ ብዬ ሄድኩ። ሰፈራችን 3 ዳገት 1 ቁልቁለት የምትሄድ ላዳ ነበረች። እሷን ወስጄ ያንገት ሀብል ውለታለሁ አለለት ብዬ ዞር ብዬ እያየኋት ይቺንማ ቆጥጥልኝ ለጆተን ያረጋታለሁ ብዬ ልቆጥራት ስል ከየት መጣ ሳልን አሯሯጠኝ ነው የምላጭ። ቀጥቅጠ ልብስ ንጠብባት እሺ ብዬ ሚስማሬን እየፈለኩ እንዳለ ይሄ ሰፈር ሌሎቹ ሰፈር ማብራት ሲያስተላልፍ ነው። እኛ ሰፈር ግን እርግብ የልጅ ልጇን ወልዳበት ቁጭ ብሏል አልኩኝና ነፍቴ ልስጠው ብዬ ገናስ ባልተቤቶቹ መጣው በድንጋይ ዘልጥሽ ነፍስ አውጭኝ እንጂ ሮጥኩኝ። ከዛ ሰርቶ መለወጥ የማይችልባት ሀገር እያልኩኝ ሆነሽ ቆንጂዬ ልጅ መዝብዝፍ ይዛ መጣች። ከዛ ቆንጂት እንመቻቻ ችግር የለውም የፈለግሽን ወስደልሻለሁ ግጣታ ምና በጥፊ ነው እንደምን ሲጨርዛ እንዲሁ እያለ የወደፊቴን ሳስብ ሳለ 3 ጫማ መንገድ ላይ ደቅ ብሏል። ሁለቱን ቆጥሬ አንዱ ወደ ላይ ዋለው የት ብሄድበት ነው እንደዚህ ሆኖ ብዬ ጫካ ውስጥ ገብቼ ደግሞ ፈለግ ድንጋይ ቢፈነቅል ፋራው ደቅ ብሎ ላይ አረ እንደው ቂጥ ላይ በጉንጅ ውጣበ ብዬ ይተራገምኩኝ። በቃ የዛሬ ውሎ እንደዚህ ሆኖ ይቅር ስል አንድ የምታምር ሽዋ ላይ እሷን እየፈታው ዘበኛው መጣና በደና ጥፊና ካልቸው አጫወተኝ። የዛሬ ብሎግ ይሄን ይመስላል። ይመቻችሁ። ምንድነው ብራዘር ያያችሁ? ምንድነው የምትለው አንተ? ምንድነው የምትለው? እያየኸት ነው እንዴ? አገባብ ትክክል ነው። እዛ ጋር ቆቆም ነው አንዳልኝ አይ ማብራት ጋር ምን ፍሬ ያዝዛል? ምንድነው የምትለጠፈው? ምን ታሽከራለህ? የወንድሜ ማለት የኔ ነው። ምንም ቢሆን እኮ 3 ቸከስ ቅብር አድርጊበታል ይሄን መኪና። ምንድነው የምትለው? እና ምንድነው እኔ እና እሱ ተግባብተን እያወራን አይደል እንዴ? ምንድነው የምትለው አንተ? እናንተ ምን አገባታል? አገባብ ስፖኪ የተሰራው ምን ይመልጥ ረጭበን ነው እንዴ? ልታይበት እኮ ነው። ኋላ መጣ መኪና አታይም እንዴ? ና እንዳልኝ ወይ ና ገባና እንዳልኝ ምን አባይ ምን እኔ ሲጀምር አያነዳ ምን ያችን ከመኪና ቆጥራን ነው ያው ሚደ መኪናችን ለታረስና ተጋ ቫይረስ እንደታስይዝብን የጓደኛዬ ማለት የኔ ነው። ገብቶሃል? ሂድ በቃ ኦርደር ነው። አንተ ይብያሉ ልቤ እንደ እንቁላል ቦጭ እያለልሽ ነው። ለምንድን ነው ማትረጂኝ? እኔ ጽጌረዳ ሳልረዳ ቀርቻ አይደለም ወንድሜ ስለሚመጣ ነው። ሰፈር አይሆንም። ለምንድን ነው አይሆንም ትይኝ? እኔ ላንቺ አማርኛ መጽሐፍ ይዘሽ ሳትመጪ 4ኛ ክፍል ላይ ሲሰጥሽ አይሆንም ብዬሻለሁ። ይገባኛል። አካባቢ ሳይንስ ላይ ያለው እኮ በሬ ሎጋችን እኔ ነኝ የገባውልሽ። መስዋዕትነት ከፍዬብሻለሁ። ተረድቻለሁ። ይሄ ወንድሜ የሚመጣበት ሰፈር ነው። ተረድቻለሁ። ወንድምሽ ምን ይፈጥራል? እኔ እኮ በጣም ነው የምጣላው እኮ እዚህ ሰፈር ላንቺ ብዬ ነው እንጂ እስር ቤት ምናምን 2 ዓመት ገብቼ ወጣው ሰው ነኝ እንዴ እኮ። ይገላል። ማን ነው የሚገለኝ? የቱ ነው? እንደውም መጣ እየነገርኩ ነበረ። አረ ወንድምሽ እና ምን ሊፈጥር ነው? ምን ሊሆን ነው? አራት ሰሞን ላንቺ ይሉኝ እሜቴ ቃሪያዋ ምርጥ የምታቃጥል ቃሪያ ናት። 25 አድርጊያለሁ። ቲማቲሙ ግን ለቁርጥም ለስልስም ስለሚሆን ከ30 ብር ፍንክች አይደለም። የፈለገ ይቀራል እንጂ እኔ በጉልበቴ የምተዳደር ልጅ ነኝ። እና ሰፈር ውስጥ ምንድነው መኳትኝ? ቶሎ ብለሽ ገዝተሽ ሂጂ። እዚህ ጋር አትዘብዘቢ። ቶሎ ቢያፍጥኝ። እሺ ማማ ብርቅ ሄድ ሰላም በይልኝ። ብሩን ራሴ መጥቼ ወስዳለሁ። እሺ ከቤት ሰላም በይልኝ። ወንድምሽ ነው እንዴ? ህንጻ የሚያክል ወንድም ወልደውት ነው ገንብተውት ነው። ቃሪያን በ50 ሽንኩርት በ10 እነዚህ ጎረምሳ ጌታ ነው የሚጠብቃሉ።